ሰላም በሌላ ምርጥ የሆነ ፊልም መተናል። ቻናሉን ሰብስክራይብ በማድረግ እንድተባበሩን ጠይቃለሁኝ። ወደ ፊልሙ አልፋለሁ። ሃንተር ፈሪ የሆነችውን ምርጥ ጓደኛዋን ቤኪን ለማስፈራራት ሞከረች። ስለዚህ በ200 ጫማ ከፍታ ላይ ሆነው መሰላሉን በኃይል ነቀነቀችው። ነገር ግን ያላስተዋለችው ነገር ያ ሁሉ መንቀጥቀጥ መሰላሉን የያዙት ብሎኖች መላላታቸው ነበረ። ታወሩ ጫፍ ላይ ከደረሱ በኋላ ልክ እንደ ዝነኛ ሰዎች እብድ የሚመስሉ ፎቶዎችን ማንሳት ጀመሩ። ነገር ግን ልክ ወደ ታች ለመውረድ ሲሉ መሰላሉ በድንገት ወደ ታች ተንሸራተተና ብሎኖቹ አንድ በአንድ ብቅ አሉ። በቀጣይ ቅጽበት ቤኪ ተንሸራተተች፣ ወደቀች። መሰላሉን ተሰባብሮ ወደ ታች ወደቀ። እንደ እድል ሆኖ ገመዱ ጠንካራ ነበረ። በአየር ላይ ተንጠላጠለች። ከመሬት 2000 ጫማ ከፍታ ላይ መሰላሉ ልክ እንደተሰበረ መወዛወዝ ጀመረች። ወደ ኋላና ወደፊት እየተወዛወዘች ከመውደቅ ተረፈች። ከ2000 ጫማ ከፍታ ላይ ብትወድቅ ሰውነቷ በእርግጠኝነት ይጠፋ ነበረ። ሃንተር ገመዱን በተቻላት መጠን አጥብቃ ያዘች፣ ቤኪን ወደ ላይ ለመሳብ እየሞከረች። ነገር ግን እግሯ በድንገት ተንሸራተተና ድንገተኛ መንቀጥቀጥ ቤኪን በፍርሃት እንድትጮህ አደረጋት። እንደ እድል ሆኖ ሃንተር ሚዛኗን መልሳ ጠበቀች። በጋራ በመስራት አንዷ ስትስብ ሌላኛዋ ትወጣ ነበረ። ከተወሰደ ትግል በኋላ ቤኪ በመጨረሻ በሰላም ወደ ላይ ተመለሰች። ገና ሳይረጋጉ ከዚህ የከፋ ነገር መከሰቱን አስተዋሉ። ወደ ታይ ተመለከቱና በጣም ደነገጡ። ሙሉ መሰላል ተሰባብሮ ወደ መሬት ወድቆ ነበረ። አሁን የተተወ የቴሌቪዥን ታወር ላይ ተጣብቀው ነበረ። በአየር ላይ 2000 ጫማ ከፍታ ላይ ያለ መሰላል፣ ምንም የመውረጃ መንገድ ሳይኖራቸው ሃንተር እርዳታ ለመጠየቅ ስልኳን አወጣች። ነገር ግን በዚህ ከፍታ ላይ ምንም ሲግናል አልነበረም። በቆሙ ከፍታ ላይ ያለው የመሳሪያ ሳጥን ፈተሹና ቢኖኪዮላር እና ጥይት ያለው የብርሃን ሽጉጥ አገኙ። ልክ በዚህ ጊዜ ሃንተር አንድ ነገር አገኘች። ቀደም ብላ ከመሬት ላይ የለጠፈችው ፖስት ከ300 በላይ ላይክ አግኝቶ ነበረ። ይህ ማለት ትንሽ ወደ ታች ዝቅ ቢሉ ሲግናል መኖር አለበት ማለት ነው ብለው አስተዋሉ። የእርዳታ መልእክት ጻፈች። ስልኳን በገመድ አስራ ቀስ ብላ ወደ ታች አወረደችው። ነገር ግን ገመዱ በቂ አልነበረም። መልእክቱ መላኩን በጭራሽ አልሰሙም። ሃንተር ደፋር ውሳኔ ወሰነች። ከደህንነት መያዣ ወጥታ በተሰበረው መሰላል ላይ ራሷን አወረደች። በአየር ላይ እየተንጠላጠለች 2000 ጫማ ከፍታ ላይ አሁንም በቂ አልነበረም። አንድ እጇን ለቀቀች። ስልኩንም ትንሽ ወደ ታች ለመጣል እየሞከረች ቤኪ በውጥረቱ የተነሳ መተንፈስ እንኳን ከብዷት ነበረ። ሃንተር ጥንካሬዋ እያለቀ ነበረ። ነገር ግን አሁንም ምንም ሲግናል አልነበረም። ወደ ላይ መውጣት ነበረባት። ከዚያ ቤኪ አንድ ሀሳብ መጣላት። መሬት ላይ ሲግናል ካለ ለምን ስልኩን እስከ ታች አንጥለውም? ሃንተርም ተስማማች። ስልኩን በጫማ ውስጥ አስገባች። ከዚያ ጡት ማስያዣዋን አውልቃ ስልኩን እንደ ትራስ አድርጋ ጠቀለለችው። ጫማውን ከ2000 ጫማ ከፍታ ላይ ወረወሩት። ጡት ማስያዣውም ከውድቀቱ ይጠብቀዋል ብለው ተስፋ አድርገዋል። ነገር ግን በህይወት መትረፋቸውን የሚያውቁበት ምንም አይነት መንገድ አልነበራቸውም። ስለዚህ ጠበቁ። ሰዓታት አለፈ። አሁንም ምንም እርዳታ አልመጣም። በግልጽ እንደሚታየው ስልኩ ከመውደቁ ተሰባብሮ ነበረ። ከዚያም ሰውየው መራመድ ጀመረ። ቤኪ በፍጥነት ጫማውን አውልቃ ወደ ታች ወረወረችው። መሬት ላይ በኃይል አረፈ። ነገር ግን ሰውየው አላስተዋለም። ሌላኛውንም ወረወረችው። በዚህ ጊዜ የብረት ዘንግ መጥቶ ከፍተኛ ድምፅ አሰማ። ሰውየውም ዞሮ ዙሪያውን ተመለከተ። ጫማውንም አነሳ። ነገር ግን የሚገርም ሁኔታ በጭራሽ ወደ ላይ አልተመለከተም። ዙሪያውን ማንም እንደሌለ ካየ በኋላ ጫማውን ወርውሮ ሄደ። ልጃገረዶቹ በጣም ተስፋ ቆረጡ። ቤኪ የብርሃን ሽጉጡን ይዛ ለመተኮስ ተዘጋጀች። ነገር ግን ሃንተር አስቆመቻት። ሰማዩ በብርሃን የተሞላ ነበረ። በቀን ብርሃን ሽጉጡን ማየት ከባድ ነበረ። ከዚያ ሃንተር በአቅራቢያ ያለ አርቪ አየች። ሰውየው ለካምፕ እንደመጣ ገመተችና በቅርቡ ላሄድ እንደሚችል አሰበች። ቤኪም ለመጠበቅ ተስማማች። በመጨረሻም ሌሊት ሆነ። ወደ ሰማይ አነጣጥረው የብርሃን ሽጉጡን ተኮሱ። ብሩህ ብርሃን ሌሊቱን አበራ። በእርግጥም ሰውየው ብርሃኑን አስተዋለ። በቢኖክሎራቸውም አማካይነት ወደ ግንቡ ሲመለከት አዩት። ሃንተርና ቤኪ በደስታ ተውጠው ነበረ። በመጨረሻም እርዳታ እየመጣ ነው ብለው አሰቡ። ነገር ግን ቀጥሎ የሆነው ነገር በጣም አስደነገጣቸው። ሰውየው ወደ መኪናው ሲሄድ አዩ። የብረት ዘንግ ይዞ የመኪናውን መስኮት ያለምንም ማመንታት ሰባበረው። ከዚያም በሩን ከፍቶ ገባ። ሞተሩ ተነሳ። ሰውየውም መኪናውን እየሰረቀ ነበረ። ሁለቱ ልጃገረዶች በመጨረሻ ተስፋቸው ወደ ርቀት ሲጠፋ ማየት ብቻ ነበር የሚችሉት። በ2000 ጫማ ከፍታ ላይ ባለው ታወር ላይ ተጣብቀው ከመቼውም ጊዜ በላይ ተስፋ ቆርጠው ነበረ። አሁን ማድረግ የሚችሉት ነገር ቢኖር ሌባው ህሊና ኖሮት ከሁሉም በኋላ እርዳታ ሊጠራ እንደሚችል መጸለይ
እስከሚቀጥለው ጠዋት ድረስ ጠበቁ። ነገር ግን አሁንም ምንም እርዳታ አልመጣም። ይህ ሊቀጥል አይችልም። ከአንድ ቀን በላይ ምንም አይነት ውሃ አልጠጡም። ራሳቸውን ማዳን ነበረባቸው። ስለዚህ ሃንተር ትልቅ አደጋ ለመውሰድ ወሰነች። የደህንነት ገመዱን አስራ ከታች ባለው የብረት ሳህን ላይ የተጣበቀውን ቦርሳ ለማውጣት ተዘጋጀች። ቤኪም እንዳታደርገው ብትለምናትም ሃንተር ለመስማት ፈቃደኛ አልሆነችም። አንዱን የገመዱን ጫፍ ዘንግ ላይ አስራ ከዚያ ቀስ ብላ ራሷን በታወሩ መቆሚያ ስር አወረደች። የብረት ፍሬሙን ለሚዛን እየተጠቀመች በድንገት እጇን ተንሸራተተና በአየር ላይ እየተወዛወዘች ቀረች። ሚዛኗን ለመመለስ ታገለች። ከዚህ በጥንቃቄ ወደ ታች መውረዷን ቀጠለች። ነገር ግን የገመዱ ጫፍ ላይ ስትደርስ ቦርሳው አሁንም በጣም ሩቅ ነበረ። ወደ ጎን ለመዘርጋት ሞከረች። በአንድ እጇ ለመድረስ እየሞከረች ነገር ግን ምንም ጥቅም አልነበረውም። ከላይ ቤኪ በፍርሃት ተውጣ ነበረ። ሃንተር እንድትመለስ ለመነቻት። ነገር ግን ሃንተር እብድ የሚመስል ሀሳብ ነበራት። የደህንነት ገመዷን ፈታች። አሁንም ያለምንም መከላከያ እየተንጠላጠለች ገመዱን በአንድ እጇ ይዛ ሌላኛዋን እጇን ወደ ቦርሳው ዘረጋች። በአየር ላይ ወደ ኋላ ወደፊት ተወዛወዘች። አሁንም መድረስ አልቻለችም። ስለዚህ የታወሩን ግድግዳ በእግሯ ረግጣ ራሷን ወደ ላይ ወረወረች። ከዚያም ጊዜውን በትክክል አስተካክላ እግሮቿን ወደፊት ወርውራ ለቀቀች። ልብ የሚያቆም ነበረ። ነገር ግን በሚገርም ሁኔታ በብረት ሳህኑ ላይ በትክክል አረፈች። ሃንተር ወዲያውኑ ቦርሳዋን ያዘች። መጀመሪያ ያደረገችው ነገር የውሃ ጠርሙሱን አውጥታ መጎንጨት ነበረ። ከላይ ቤኪ ምራቋን እየዋጠች ትመለከት ነበረ። ነገር ግን ሃንተር እንዴት ትመለሳለች? ቀስ ብላ ተነሳች። በግንቡ ላይ ራሷን አስተካከለች። በተቻላት መጠን ወደ ገመዱ ለመቅረብ እየሞከረች ከዚያ ቀኝ እጇን በጥንቃቄ ዘረጋች። ነገር ግን ትንሽ ቀርቶ ነበረ። ከዚያ ደፋር ሀሳብ መጣላት። ወደ ኋላ ተመለሰች። ከቦርሳው ራስ ፎቶ ማንሻ ዘንግ አወጣች። የገመዱን ቀለበት ለመያዝ እየተጠቀመች እጇን ዘረጋች። ቦርሳውን በገመድ ቀለበቱ ላይ ለማንጠልጠል እየሞከረች ነገር ግን በጣም ከባድ ነበረ። ደጋግማ ሞከረች፣ ምንም አልተሳካም። ልክ ተስፋ ልትቆርጥ ስትል በመጨረሻ ቦርሳውን በቀለበቱ ላይ ማንጠልጠል ቻለች። ይህን ለመያዝ የሚያስችል በቂ ርዝመት ሰጣት። ሃንተር ተጎንብሳ አይኖቿን በቦርሳው ላይ አስተካክላ ከዚያ ዘለለች። በአየር ላይ ያዘችው። ቤኪ ከላይ በፍርሃት ተዋጠች። ከዚያ በፍጥነት ገመዱን ይዛ በሙሉ ጥንካሬዋ መሳብ ጀመረች። ይህ በእንዲህ እንዳለ ሃንተር በፍጥነት ትወጣ ነበረ፣ እጅ በእጅ እግር በእግር። ብዙም ሳይቆይ ከታወሩ ጫፍ ላይ ትንሽ ዝቅ ብላ ነበረ። አሁን የቀረውን ትንሽ መሰላል መያዝ ብቻ ነበር የሚቀራትና ነገር ግን ልክ በዚህ ጊዜ አንድ ነገር ተሳሳተች። የሃንተር እጆች ደክመው ነበርና አቃታት። መያዣውን አጥታ መውደቅ ጀመረች። ሁሉም ነገር በጣም በፍጥነት ሆነ። ቤኪ በፍርሃት ደንዝዛ ቆመች። ያየችው ማመን አልቻለችም። እንባ በፊቷ ላይ ይወርድ ነበረ። ወደ ታወሩ ጫፍ ስትጠጋ አስከፊውን እውነታ ለመጋፈጥ ተዘጋጅታ ነገር ግን ልክ ሃንተር ስትወድቅ በመጨረሻው ሰከንድ ገመዱን መያዝ ቻለች። እጆቿ ተሰነጣጥቀው ደም ይፈሱ ነበረ። ስለዚህ ቤኪ ብቻዋን ወደ ላይ መሳብ ነበረባት። የማይቻል ነገር ይመስል ነበረ። ነገር ግን በፍጥነት በድንጋጤዋ ወጥታ እግሮቿን ተጠቅማ ራሷን አስተካክላ ገመዱን በሙሉ ኃይል መሳብ ጀመረች። በአንድ የመጨረሻ ጥንካሬ ግፊት ሃንተርን ወደ ደህንነት መልሳ ጎተተቻት። ቦርሳውም አብሮ መጣ፣ ውሃና ድሮን ያለበት። ቤኪ ጊዜ አላጠፋችም። የውሃ ጠርሙሱን አውጥታ ጠጣቸው። በሁለት ቀናት ውስጥ የመጀመሪያ እውነተኛ እፎይታ ነበረ። ከዚህ ወደ ቦርሳው ገብተው ድሮኑን አወጡ። ቤኪ በቦርሳው ውስጥ ያለውን የሬስቶራንት ደረሰኝ አገኘች። የአይን መኳያ እርሳስ ተጠቅማ በባዶ በኩል የእርዳታ መልእክት ጻፈች። ማስታወሻውን በድሮን ላይ አጣብቀው ወደ ቅርብ ሞቴል ለመላክ ተዘጋጁ። ሁሉም ነገር ተዘጋጅቶ ነበረ። ቤኪ ድሮኑን ተቆጣጠረችና በሰላም ተነሳ። በፍጥነትና በተረጋጋ ሁኔታ ወደ ሩቅ ሆቴል በረረ። ነገር ግን ሩቅ ሳይደርስ ባትሪ አለቀ። ድሮኑ አሁን ቢሰበር የመጨረሻ እድላቸው ይጠፋ ነበረ። ስለዚህ ቤኪ መመለስ ነበረባት። ልክ ድሮኑ ኃይል ሲያጣ እጇን ዘርግታ በመጨረሻ ሰከንድ ያዘችው። ነገር ግን ባትሪ ከሌለ አሁንም መልእክታቸውን መላክ አልቻሉም። ተስፋ ቆርጠው በድንገት ከታወሩ ጫፍ ላይ ያለውን የሲግናል መብራት አሰቡ። ምናልባት ድሮኑን ለመሙላት ሊጠቀሙበት ይችሉ ይሆናል። ቤኪ ቦርሳውን ይዛ እንደገና ወደ ታወሩ አናት ላይ መውጣት ጀመረች። ሁለቱንም እጆቿና እግሮቿን እየተጠቀመች ቀስ ብላ እስከ ጫፍ ድረስ ወጣች። ከዚያ እንደደረሰች ሽፋኑን ፈታ፣ መብራቱን አወጣችና የድሮውን ቻርጅ ሰካችና በሚያስደንቅ ሁኔታ ሰራ። ቤኪ በጣም ተደስታ ነበረ።
ለ2 ሙሉ ሰዓታት ምንም ሳትንቀሳቀስ እዚያው ተቀመጠች። በመጨረሻም ድሮኑ ሙሉ በሙሉ እስኪሞላ ድረስ ቤኪ ወደ ነበረችበት ለመመለስ አንድም ሰከንድ አልዘገየችም ነበረ። ወዲያውኑ ድሮኑን አስነስታ ወደ ሆቴሉ ላከችው። ብዙም ሳይቆይ ህንፃዎች በስክሪኑ ላይ መታየት ጀመሩ። ሰዎች ወዳሉበት ቦታ መድረስ ብቻ ነበር የሚቀራት። ነገር ግን ልክ ድሮኑ መንገዱን ሲያቋርጥ አንድ መኪና በፍጥነት አልፎ ድሮኑን ሰባበረው። ቤኪ በፍርሃት ደንዛ ቆመች። ያየችውን ማመን አልቻለችም። በጣም ቀርባ ነበረ። የመኪናው ሹፌር ሲወጣ አየች። ወረቀቱን ቢያይ አሁንም እድል ነበራቸው። ነገር ግን ሹፌሩ የተሰባበረውን ድሮን አላስተዋለም። ዙሪያውን ተመለከተ፣ ምንም አላየም። ወደ መኪናው ተመልሶ ሄደ። ቤኪ በእንባ ተዋጠች። ሁለቱም ተስፋ አጥተው ነበረ። ነገር ግን ወደ ሃንተር ስትመለከት ሃንተር ቀስ ብላ ፊቷን ወደ እሷ አዞረች። ደም የለበሰ የበሰበሰ ቁስል አሳይታ ቤኪ በህመም ተውጣ አለች። በድንገት አስከፊ እውነት ገባት። ሃንተር በሳህኑ ላይ ስትወድቅ ሞታ ነበረ። በጭራሽ ከዚያ ውድቀት አልተረፈችም። ቤኪ ሙሉ በሙሉ ቅዠት ውስጥ ነበረች። የሳበችው ቦርሳውን እንጂ ሃንተርን አልነበረ። ከዚህ ጊዜ ጀምሮ ቤኪ ብቻዋን ነበረች። ከትዝታ ጋር እየተነጋገረች ወደቀች። በፀሐይ ብርሃን ስር ሙሉ በሙሉ ራሷን ስታ በድንገት የተራበ ጥንባንሳ ወርዶ ደም የለበሰውን ጭኗን መቆርቆር ጀመረ። ነገር ግን ቤኪ በጸጥታ አይኖቿን ከፍታ እይቷን በወፉ ላይ አስተካክላ አንገቱን ያዘችው። ጥንባንሳው በኃይል ታገላት። ነገር ግን የተራበችና የተቆጣችው ቤኪ እርሱም መጣል ቻለች። ከዚያም ጥንባንሳውን በጥሬው መብላት ጀመረች። ግድ አልሰጣትም። አንድ ሀሳብ ብቻ ነበራት፣ በህይወት መትረፍ። ምንም ቢሆን ከበላች በኋላ ቤኪ የደህንነት ገመዱን ፈታች። የቀረውን የመሰላል ክፍል ወርዳ ገመዱን ከዝቅተኛው ዘንግ ላይ አሰረች። ከዚያ የቀረውን ገመድ ወርውራ ያዘችውና በፍጥነት ወደ ታች መንሸራተት ጀመረች። በዚህ ጊዜ ምንም ማመንታት አልነበረባትም። እንቅስቃሴዎቿ ፈጣንና በራስ መተማመን የተሞሉ ነበሩ። ብዙም ሳቆይ የገመዱን ጫፍ ደረሰች። መቆለፊያውን ፈታ ሳህኑ ላይ ዘለለች። የሃንተርን የበሰበሰ ሰውነት ተመለከተችና የስሜት መናወጥ ተሰማት። ነገር ግን ቀጥሎ ያደረገችው ነገር የበለጠ የማይታመን ነበረ። ለአባቷ መልእክት ጻፈች፣ እርዳታ እየጠየቀች። አሁንም ምንም ሲግናል ባይኖርም ከዚያ የሃንተርን ጫማ አውልቃ ስልኩን በሃንተር ሆድ ውስጥ በጥልቀት ገፋችው። ሁሉም ነገር ከተዘጋጀ በኋላ ቤኪ የሃንተርን ሰውነት አንድ ኃይለኛ ግፊት ሰጥታ ከ2000 ጫማ ከፍታ ላይ ወደ መሬት እንዲወድቅ አደረገች። ስልኩን፣ አስክሬኑና ጫማው ውድቀቱን እንዲቀንሱለት ስልኩ በህይወት ይተርፋል። መሬት ላይ ሲደርስ ሲግናሉ ይመለሳል፣ መልእክቱም ይላካል። መልእክቱም ለአባቴ ይደርሳል ብላ ተስፋ በማድረግ በመጨረሻ ያሰበችው ሀሳብ እውን አልመሰላትም ነበረ። አባቷ ጄምስ መልእክቱን ተቀበለ። ወዲያውኑ 911 ደውሎ ወደ ታወሩ ሄዱ። ቤኪም በመጨረሻ ተረፈች። ቤኪ አባቷን ባየችበት ቅጽበት በቀጥታ ወደ እቅፉ ሮጣ በእንባ ተውጣ አለቀሰች። በመጨረሻም ፊልሙ በዚሁ ተጠናቀቀ። ተመልካቾቼ በሌላ ምርጥ ፊልሞች እስክንገናኝ ሰላም።